ሰላም ጓደኞቼ የኤንቪዲያ አፕሊኬሽኑን ለመክፈት ስትሞክሩ there was a problem with NVIDIA app relaunch your app የሚል ስህተት ኤረር እየመጣባችሁ ተቸግራችሁ እንግዲያውስ ቪዲዮውን እስከ መጨረሻው ተከታተሉ ምክንያቱም ይህንን ችግር እንዴት በቀላሉ ማስተካከል እንደምትችሉ አሳያችኋለሁ የመጀመሪያው እርምጃ በኮምፒውተራችሁ ሰርች ባር ላይ ዲቫይስ ማኔጀር ብላችሁ መጻፍ ነው ዲቫይስ ማኔጀር የሚለውን ስትከፍቱ ዲስፕሌይ አዳፕተርስ የሚለው ውስጥ በመግባት የግራፊክስ ካርዳችሁን GPU ራይት ክሊክ አድርጉ በመከተል አፕዴት ድራይቨር የሚለውን መርታችሁ browse my computer for drivers የሚለውን ተጫኑ ከዚያም let me pick from a list of available drivers on my computer የሚለውን ምርጫ ተነካላችሁ የግራፊክስ ካርዳችሁን ስመርታችሁ next ካላችሁ በኋላ ድራይቨሩ ተጭኖ እስኪያልቅ ጥቂት ደቂቃዎችን ጠብቁ ይህ ካልሰራላችሁ ደግሞ ሁለተኛውን መንገድ እንሞክራለን በሰርች ባር ላይ add or remove programs ብላችሁ ጻፉ በሚመጣው ሳጥን ውስጥ NVIDIA ብላችሁ ፈልጉ የNVIDIA አፕ ከሚለው ጎን ያሉትን 3 ነጥቦች በመጫን uninstall አድርጉት አፑን ካጠፋችሁ በኋላ ኮምፒውተራችሁን ሪስታርት አድርጉ ኮምፒውተራችሁ ተመልሶ ሲበራ ብራውዘራችሁን በመክፈት ይሄንን ሊንክ ኮፒ አድርጉ ሊንኩን ከቪዲዮ ስር በዲስክሪፕሽን ቦክስ ውስጥ አስቀምጥላችኋለሁ ከዚህ ድረገጽ ላይ አዲሱን የኤንቪዲያ አፕ አውርዳችሁ ድጋሚ ጫኑት ይህ እርምጃ ችግሩን በእርግጠኝነት ይፈታላችኋል ጓደኞቼ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን እንዳትረሱ ጥያቄ ካላችሁ በኮሜንት ጠይቁኝ እንዲሁም ለተጨማሪ መረጃዎች ቻናሉን ሰብስክራይብ አድርጉ በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱ